ስግጥ ፍምስ እንደምን አላችሁ? ስግጥ ፍምስ ምንድን ነው? ትሰግጣለህ፣ ትሰግጣለህ፣ ማሰብ ታቆማለህ። ሰው ምን እኔም ሞኙ ይችን ሰማሁና ስግጥ ብዬ ዜና ማንበብ ማን ዞር ብሎ ያት የኔን ዜና 14 ሰው ብቻ አይቶ 14ቱም ዲስላይክ አደረገው ማለት ነው። እንደኔ ስግጥ ፍምስ ሳይሆን ቴክኒካል ኢሹ ላይ መስራት፣ ጋቦቻችንን መሙላት፣ በእውቀት መታጀብ፣ ለሚቀጥለው ትውልድ ይሄንን ማስተማር የተሻለ ይመስለኛል። እናንተን እያየን እኛም ስንሰግጥ ሰዎችም ቼክ ሳያደርጉን እናንተ ሰግጠናል ፈምሰናል ስትሉ እኛ ሳንፈምስ እናንተን እያየን ስክሮል እያደረግን ህይወታችንን እየቀጨነው ነው። እንደኔ እውነተኛው የህይወት ጨዋታ ግን የሚጀምረው ከጨዋታው ጀርባ ያለውን እውነታ ለተረዳ ሰው ነው። ስኬት በጥበብ ካልተጠራች እንደ ጉንበና ትቀራለች። ስለዚህ በከንቱ ልፍለፋ ሳይሆን በልቦና፣ በምኞት ሳይሆን በትጋት እንጓዝላለን። ከዚህ የተለየ ሀሳብ ያለው ካለ በኮሜንት ላይ ያስቀምጥልኝ። እኔም ለመታረም ለማስተካከል ዝግጁ ነኝ። ምናልባት የተለየ የለውጥ መንገድ አለ ብሎ የሚያስብ ካለ ደግሞ እሱንም እንደዛ ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ምን ያክል ለውጥ እንደፈለግኩ ምን ያክል ለመለወጥ ዝግጁ እንደሆንኩ ነው የሚያሳየው። ተመልካች ያዳመጣችሁት በሙሉ ሰብስክራይብ ብታደርጉኝ ደግሞ የተለየ ሀሳብ ይዤ ወደፊት ራሴንም ለውጬ ለብዙዎች ተርፋለሁ ብዬ ተስፋ አደርጋለሁ እና ሰብስክራይብ በማድረግ ተባበሩኝ። ይሄን ልናገር የፈለኩበት ዋነኛው ምክንያት ብዙ ለውጥ ከመፈለግ የተነሳ ነው። አመሰግናለሁ በጣም ቴንኪው።